ቤተሰቦች እንደምን አላችሁ? ዛሬም በድጋሚ ተገናኝተናል በአኪዩት ቶንሲሎፋረንጃይተስ። ስለዚህ ዛሬ አኪዩት ቶንሲሎፋረንጃይተስን በደንብ በታትነን ቀለል ባለ መልኩ ለማየት እንሞክራለን። ከናንተ የሚጠበቀው ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ኮሜንት የሚጨመሩ ነገሮች ካሉ አስተያየት ካላችሁ ኮሜንት ማድረግ እንዲሁም ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ማድረግ እንዳይረሳ። እንዲሁም የቴሌግራም ቻናል አለን። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ የተለያዩ ሪፈረንስ ቡኮች ከፈለጋችሁ፣ ጥያቄዎች ከፈለጋችሁ እንዲሁም ሄልዝ ሪሌትድ ኢንፎርሜሽኖችን የምንለቅበት የቴሌግራም ቻናላችን ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ሄዳችሁ ጆይን ማድረግ ትችላላችሁ። ወደ ቶፒካችን ስንገባ it is about acute tonsilopharyngitis ነው ዛሬ ለማየት የምንሞክረው። by definition what does it mean acute tonsilopharyngitis? ስለዚህ it is an infection of the upper respiratory tract with a principal involvement of the throat and the tonsils. ስለዚህ it is an infection, it is a part of upper respiratory ትራክት ኢንፌክሽን። ስለዛ በደንብ ማወቅ ከፈለጋችሁ ስለ ሪስፓራቶሪ ትራክት አናቶሚው ምን ይመስላል፣ እነማን ናቸው ዲዞቹ የሚሉትን በደንብ ማወቅ ከፈለጋችሁ ከዚህ በፊት የሰራ ነው ቪዲዮ አለ፣ እሱን ሄዳችሁ ማየት ትችላላችሁ። it is a part of upper respiratory tract infections but with a principal involvement of the throat or the pharynx and the tonsils. ስለዚህ ቶንሲሎቻችንንና ፋርኒክስን ወይም ደግሞ ትሮትን የሚያጠቃ infection is called acute tonsilopharyngitis. ኖርማሊ ከስሙ መረዳት ራሱ ይቻላል it is acute tonsilopharyngitis። ስለዚህ ቶንስላርንና ፋርኒክስን ወይም ደግሞ ትሮትን የሚያጠቃ infection is called acute tonsilopharyngitis እንላለን። ኖርማሊ እዚህ ጋር ቶንሲል ሲባል ብዙ ሰዎች የሚመስለን ልክ አንድ ሰው የቶንሲላር በሽታ ከያዘ በኋላ አፉን ከፍቶ የምናያቸው ሁለቱ ቪዚብል ቶንሲሎች ብቻ ይመስለናል። actually there are 4 types of ቶንሲሎች አሉ። እነሱም the palatine tonsil, the pharyngeal tonsil ወይም ደግሞ adenoid የምንለው፣ the lingual tonsil and also the tubal tonsils የምንላቸው 4 አይነት ቶንሲሎች አሉ። እዚህ የትኞቹ ናቸው በዚህ በሽታ ሞስትሊ የሚጠቁት፣ ጥቅማቸውስ ምንድነው፣ ሎኬሽናቸው የት ነው የሚለውን ፈርዘር ከፋፍለን እናያቸዋለን። when we come to the first one or palatine tonsil ላይ ስንመጣ it is location እና it is found on either side at the back of the throat ወይም ደግሞ አንድ ሰው ልክ ታሞ አፉን ከፍቶ ቪዚብል የሆኑት ሁለቱ ፓርቶች በሁለቱም ሳይድ ላይ የምናገኛቸው they are called the palatine tonsils እንላቸዋለን። እነዚህኞቹ ሞስትሊ የሚጠቅሙን ምንድነው፣ በአፋችን የሚገቡ የተለያዩ ፓቶጂኖች አሉ። it could be bacteria ሊሆን ይችላል፣ ቫይረስ ሊሆን ይችላል። ስለዚህ እነሱ ትራፕ እና ፊልተር ያደርጉልናል። the other thing ደግሞ they produce immune cells። ስለዚህ እነዚህ ኖርማሊ ቶንሲልስ ስናያቸው they are first line immune cells ናቸው። ስለዚህ they produce immune ሴሎችን ፕሮዲዩስ ያደርጋሉ ማለት ነው። ሌላው ከነዚህ ከአራቱ ቶንሲልስ አሁን ሊስት ካደረግናቸው ከአራቱ ቶንሲል the most commonly involved in tonsillitis ወይም ደግሞ የቶንሲላር ኢንፌክሽን is the palatine tonsil። ስለዚህ palatine tonsil ከአራቱ ቶንሲሎች ውስጥ most commonly involved in tonsillitis ነው ማለት ነው። ሁለተኛው ደግሞ there is pharyngeal tonsil ወይም ደግሞ adenoid እንለዋለን በሌላኛው ስሙ። ይሄኛው ደግሞ it is found at the back of the nose። ስለዚህ ከኖዛችን በኋላ ነው፣ ከኖዝ በኋላ የምናገኘው ወይም ደግሞ at the roof of the nasopharynx። ስለዚህ ከናዞፋርኒክስ ልክ እንደ ጣሪያው ላይ አካባቢ የምናገኘው ወይም ደግሞ ከኖዛችን ጀርባ የምናገኘው types of tonsil ነው የፋረንጂያል ወይም ደግሞ adenoid የምንለው። ይሄኛውም እንደቀደሙ ሁሉ ኢንሄልድ የሚሆኑ ፓቶጂኖች አሉ። በአፍንጫችን የሚገቡ ፓቶጂንስ፣ ባክቴሪያስ፣ ቫይረስስ ይኖራሉ። ስለዚህ እነሱን ፕሮቴክት ያደርግልናል ማለት ነው። ይሄኛው ሞስት ኢምፖርታንትሊ አንዳንድ ስፔሻሊ ልጆች ላይ ይሄ አዲኖይድ ሃይፐርትሮፊ የምንለው አለ። ይሄ አዲኖይድ ወይም ደግሞ pharyngeal tonsil ኢላርጅድ ያደርጋል። ስለዚህ ቀደም እንደነገርኳችሁ it is found at the back of the nose አይደለ? ስለዚህ ኢላርጅድ በሚያደርግበት ጊዜ ሃይፐርትሮፋይድ በሚያደርግበት ጊዜ የኖዝን መውጫዋን ምን ያደርገዋል ማለት ነው፣ ይሸፍኗል። ስለዚህ ልጆች ላይ ምን ያመጣል ማለት ነው፣ የብሪዚንግ ኢሹዎችን ሊያመጣ ይችላል። ያኛው ምን እንለዋለን፣ አዲኖይድ ሃይፐርትሮፊ እንለዋለን ማለት ነው። ሶስተኛው ደግሞ there is lingual tonsil የምናገኘው ነው። ይሄኛው ደግሞ ሎኬሽኑ at the base of our tongue ወይም ደግሞ ከተንጋችን at the base ላይ የምናገኘው ነው። it also contribute to the immune surveillance of the ingested and also inhaled
ፓቶጂን ስለዚህ ኢንጀስት ባፋችን የሚገቡ ፕላስ ደግሞ ኢንሄል የምናደርጋቸው ከአየር ጋር ተቀላቅለው የሚገቡ ፓቶጂኖችን ኮምባት ለማድረግ ይጠቅመናል። ይሄኛው it is less commonly involved in ቶንሲሎፋረንጃይቲስ ወይም ደግሞ የቶንሲላር ኢንፌክሽን ላይ በጣም less commonly involved የሆነ ታይፕስ ኦፍ ቶንሲል ነው ሊንጓል የምንለው ማለት ነው። ግን ስፔሻሊ ልጆች ላይ ምናምን ካያችሁ ኢላርጅድ ያደርጉና እነዚህ ቶንሲሎች or the lingual tonsils it can obstruct ሊያደርጉ ይችላሉ። ይሄኛው ስፔሻሊ there is obstructive sleep apnea የምንለው አለ። so ይሄኛው ኖርማሊ obstructive sleep apnea የምንለው it is due to the muscles in the throat and also the tongue ያሉ መስሎች ሪላክስ በማድረግ ወደ ኋላ ባክ ፎል ያደርጉና ትሮታችንን ይዘጉታል። ስለዚህ ምን ያመጣል ማለት ነው? የብሪዚንግ ዲፊካልቲ ያመጣሉ። it is one of the sleep disturbance ነው። ስለዚህ ይሄኛውም ቶንሲል ኢላርጅድ ካደረገ ምን ያደርጋል ማለት ነው? ትሮታችንን ዘግቶ it can cause የብሪዚንግ ዲፊካልቲ or we call it obstructive sleep apnea እንለዋለን። so also it involved in chronic ኢንፌክሽኖች ላይም የሚጠቃ ታይፕስ ኦፍ ቶንሲል ነው ማለት ነው። so የመጨረሻውና አራተኛው ቶንሲል ደግሞ it is called the tubal tonsils እንለዋለን። so mostly it is found near to the opening of the eustachian tube ወይም ደግሞ in the lateral wall of nasopharynx። ስለዚህ there is eustachian tube እንለዋለን። so it is a tube that connects the middle ear ወይም ደግሞ የመሃለኛውን የጆሮአችን ክፍልና ኖዛችንን የሚያገናኝ ቲዩብ ነው። ሶ ሜን ኢምፖርታንቱ አንደኛ ፕሬሸር ሜንቴን ያደርጋል። ስለዚህ ሚድል ኢር ላይ ያለውን የፕሬሸር ሜንቴን ያደርግልናል። ሁለተኛው ጥቅሙ ደግሞ ሜንሊ እዛ ሚድል ኢር ላይ there are mucus ሴሎች አሉ፣ ኢፒቴሊያል ሴሎች አሉ። ስለዚህ እነዛ ደግሞ ሚውከስ ፕሮዲዩስ ያደርጋሉ። ስለዚህ ያንን ሚውከስ from the middle ear to nose እንዲወጣ ያደርጋል ማለት ነው። ስለዚህ ይሄኛው ቶንሲል የሚገኘው near to that opening ነው ወይም ደግሞ near to the opening of eustachian tube የምናገኘው ነው ማለት ነው። ስለዚህ ፈንክሽኑን ስናየው it protect the middle ear by monitoring the pathogen entering through the nasal passage። ስለዚህ ወደ ኖዝ ላይ የሚገኙ different kinds of pathogens ይኖራሉ። ስለዚህ ወደ middle ear ገብቶ ኢንፌክሽን እንዳይፈጠር ያደርጋል ማለት ነው። so these are the four types of tonsils። ስለዚህ ቶንሲል ስትባሉ not only the palatine tonsil ወይም ደግሞ አፋችንን ስንከፍት ቪዚብል የሆኑት palatine ቶንሲሎች ብቻ ሳይሆኑ there are four types of ቶንሲሎች አሉ ማለት ነው። ግን ከነዚህ አራት ቶንሲሎች መካከል the most commonly involved in tonsilopharyngitis ወይም ደግሞ tonsillar infection is the palatine ቶንሲል ነው ማለት ነው። እዚህ ጋር በቀላሉ በዲያግራም ማየት እንችላለን። ስለዚህ the palatine tonsil ቅድም እንደነገርኳችሁ አንድ ሰው አፉን ሲከፍት the visible የሆኑት በሁለት on either side of at the back of the throat የምናገኛቸው palatine tonsils የምንላቸው አሉ። there is a lingual tonsil ወይም ደግሞ at the base of our tongue የምናገኘው there is a tubal tonsil የምናገኘው አለ which is found in near to the eustachian tube opening አይደለ? so እዚህ ጋር ዲያግራሙ ላይ እንደምታዩት and also there is pharyngeal ወይም ደግሞ adenoid tonsil የምንለው አለ። ስለዚህ at the back of our nose ላይ or at the roof of at the back of our nose የምናገኘው the pharyngeal ወይም ደግሞ adenoid tonsil የምንላቸው ናቸው። so እዚህ ጋር ካያችኋቸው እነዚህ ምን ይፈጥራሉ? የሆነ ክብ ነገር ይፈጥራሉ ወይም ደግሞ ሪንግ ፎርም ያደርጋሉ አራቱም ስታያይዟቸው ማለት ነው። ስለዚህ ይሄኛው ምን እንለዋለን? ይሄን ሪንግን ዋልድሪንስ ሪንግ እንላለን ማለት ነው። ስለዚህ እነዚህ የቶንሲሎቹ የፈጠሩት ሪንግ ወይም ደግሞ ክብ ቅርጽ ይፈጥራሉ። ሶ ያኛውን ደግሞ ዋልድሪንስ ሪንግ እንለዋለን ማለት ነው። when come to the etiology ወይም ደግሞ ኮዙ ምንድነው? so tonsillar infection አለ definition again it is an infection of the tonsils and also the throat or the pharynx አለ። ስለዚህ ኮዙ ምንድነው? so the most common ኮዞቹ is virus and bacterial ኮዞች ናቸው። so actually the most common cause of upper respiratory tract infection are viral ናቸው። ስለዚህ የአብዛኞቹ upper respiratory tract ኮዞች ወይም ደግሞ
ምክንያቶች ዲያር ቫይራል ናቸው። ስለዚህ እዚህ ጋርም እንደምታዩት ስፔሻሊ ልጆቹ ከ3 ዓመት ወይም ደግሞ ከ2 ዓመት በታች ከሆኑ the most common cause of acute tonsillitis upper respiratory tract ኢንፌክሽኖችም ዲያር ቫይራል ናቸው። መጥቀስ ካስፈለገ እና አዲኖ ቫይረስ፣ ሪኖ ቫይረስ፣ ኢንፍሉዌንዛ ቫይረስ and also Epstein-Barr virus and others ቫይራል ኮዞች ናቸው ማለት። ስለዚህ ዲያር the most common cause especially for children the age less than 2 years or 3 years በታች ከሆኑ ማለት ነው። ሶ ከዛ በላይ ከሆኑ ደግሞ most of the time bacterial cause ነው የሚሆነው። ሶ ባክቴሪያዎቹን ደግሞ እነ ግሩፕ ኤ ቤታ ሄሞላይቲክ ስትሪፕቶኮከስ እነ ግሩፕ ዲ ባክቴሪያዎች አሉ እና ሌሎችን መጥቀስ ያስፈልጋል። ግን ከነዛ ውስጥ ደግሞ most common and important bacterial agent is group A beta hemolytic streptococcus የምንለው ነው። so especially for children after the age of 2 years or 3 years ከ2 ዓመት ከ3 ዓመት በላይ ያሉ ልጆች the most common cause of acute tonsilopharyngitis is group A beta hemolytic streptococcus ነው ማለት ነው። ስንመጣ ግር ሌላችሁ የሚችለው ግሩፕ ኤ ምንድን ነው? ቤታ ሄሞላይቲክ ምንድን ነው? ያው ስትሪፕቶኮከስ it is types of bacteria አይደለ? ስለዚህ ግሩፕ ኤ ኬት መጣ፣ ቤታ ሄሞላይቲክ ኬት መጣ ካላችሁ ኖርማሊ ባክቴሪያ there are different classificationዎች አሉ። አንደኛ ባክቴሪያውን በሴል ዎል ኮምፖዚሽኑ like gram positive gram negative ብለን ከፍላለን። በሼፑ ስፓይራል፣ ሮድ፣ ባሲላይ፣ ኮካይ ብለን እንከፍለዋለን። ኦክሲጅን ሪኳየርመንቱ ኤሮቢክ ኤኔሮቢክ ብለን እንከፋፈላቸዋለን። ስለዚህ ግራም ፖዚቲቭ ባክቴሪያዎች ውስጥ አንዱ ኢዝ ስትሪፕቶኮከስ ባክቴሪያ ነው አይደለ? ስለዚህ ያን ስትሪፕቶኮከስ ደግሞ ፈርዘር ክላሲፋይ እናደርገዋለን። ክላሲፋይ የምናደርግባቸው ሜንሊ there are 2 types of classification of this streptococci ባክቴሪያ አለ ማለት ነው። ስለዚህ የመጀመሪያው ክላሲፊኬሽን is called the Lancefield grouping እንለዋለን። ይሄኛው Lancefield grouping የምንለው which is mainly based on the cell wall carbohydrate ወይም ደግሞ ሴል ዎላቸው ላይ ካለ አንቲጅን ተነስተን ነው የምንከፋፈላቸው ወይም ደግሞ ግሩፕ የምናደርጋቸው ማለት ነው። ስለዚህ ይሄ Lancefield grouping of streptococci bacteria there are A up to V ክላሲፊኬሽኖች አሉ። እዚህ ላይ መያዝ ያለባችሁ A up to V ሲባል በጣም ብዙ ነው አይደል? A B C D E F G ያልን እስከ V ድረስ ብዙ ነው፣ ግን ሁሉም ስፔሊንጎች አይካተቱም። ስለዚህ እነማን ናቸው የሚሉትን እኔ በሴል ዎል ካርቦሃይድሬት ወይም ደግሞ በሴል ዎል አንቲጅናቸው እንከፋፈላቸዋለን በላንስፊልድ መሰረት። ስለዚህ ግሩፕ ኤ የምንላቸው እነ ስትሪፕቶኮከስ ፓዮጂንስ ወይም ደግሞ አሁን ያየነው ግሩፕ ኤ ቤታ ሄሞላይቲክ ያለው is one part of that group ማለት ነው። ስለዚህ ግሩፕ ኤ እንላቸዋለን። ግሩፕ ቢ የምንላቸው ደግሞ እነ ስትሪፕቶኮከስ አጋላክቲካን ስፔሻሊ ይሄ ኒዮናታል ሴፕሲስ ላይ ምናምን የምታገኙት ኮዞ ነው የምታገኙት ባክቴሪያ ነው። ይሄ ስትሪፕቶኮከስ አጋላክቲካንስ የምንለው it belong to group B in Lancefield grouping. there is group C and G የምንላቸው አሉ። እዛ ላይ የሚካተቱ different kinds of streptococci አሉ። group C and G ውስጥ there is group D የምንለው አለ especially in Enterococcus species S bovis especially the bacteria which mainly related with the digestive system ላይ UTI ላይ ኢንቮልቭ የሚያደርጉ ታይፕስ ኦፍ ባክቴሪያዎች ናቸው እና Enterococcus species S bovis የምንላቸው ማለት ነው። ሌላው ደግሞ ሜንሊ መያዝ ያለባችሁ ነገር Streptococcus pneumoniae and also the Viridian Streptococcus የምንላቸው they do not belong to any Lancefield group። ስለዚህ እነዚህ AB ምናምን ካልናቸው ውስጥ አይካተቱም። እነማ Streptococcus pneumoniae እና Viridian Streptococci። ስለዚህ these 2 types of bacteria do not belong to any Lancefield grouping ላይ አይካተቱም ማለት ነው። ሁለተኛው ክላሲፊኬሽን ደግሞ ብለድ አጋር ላይ ያላቸው አክቲቪቲ ወይም ደግሞ ይሄ ሄሞላይቲክ አክቲቪቲያቸው ምን ይመስላል በሚለው ደግሞ ሁለተኛውን ክላሲፊኬሽን አለ ማለት ነው። እሱን ደግሞ there is alpha hemolysis ወይም ደግሞ alpha hemolytic bacterias, beta hemolysis and also gamma hemolysis ብለን በሶስት እንከፍላቸዋለን። ይሄ ብለድ አጋር ላይ actually there is
ሬድ ብለድ ሴሎች አሉ ወይም ደግሞ ብለድ ሴሎች አሉ። ስለዚህ እነዛን ብለድ ሴሎች ላይዝ ያደርጓቸዋል ወይም ደግሞ አያደርጓቸውም በሚለው ነው እነዚህን ክላሲፋይ የምናደርገው ማለት ነው። ስለዚህ እንደነገርኳችሁ 3 አይነት አሉ። ስለዚህ የፈርስት ሆኑ ወይም ደግሞ አልፋ ሄሞላይሲስ የምንለው there is a partial lysis አለ በዚህ ጊዜ ማለት ነው። ስለዚህ ልክ ያ ብለድ አጋሩ ላይ ባክቴሪያውን ካረጋችሁት በኋላ ምን አይነት ዲስከለሬሽን ይመጣል? ግሪኒሽ ወይም ደግሞ ብራውኒሽ የሆነ ዲስከለሬሽን አራውንድ ዘ ባክቴሪያል ኮሎኒ ይኖራል። ይሄኛው የሆነበት ምክንያት እነዛ ባክቴሪያዎች they partially break down the hemoglobin in the red blood cell። ስለዚህ ሬድ ብለድ ሴል ላይ ያለውን ሄሞግሎቢን ሄደው ፓርሻሊ ነው ምን የሚያደርጉት? ሄሞላይዝ የሚያደርጉት ወይም ደግሞ ብሬክ ዳውን የሚያደርጉት። በዚህ ምክንያት ምን ይሆናል ማለት ነው? አፒራንሱ ግሪኒሽ ወይም ደግሞ ብራውኒሽ የሆነ ዲስከለሬሽን ይኖራል ማለት ነው። ባክቴሪያዎችን መጥቀስ ካስፈለገ እነ ስትሪፕቶኮከስ ኒሞኒ and also the viridian streptococci they belong to this alpha ሄሞላይቲክ ወይም ደግሞ ፓርሻል ላይሲስ ላይ የምንጠቅሳቸው ታይፕስ ኦፍ ባክቴሪያዎች ናቸው። ሁለተኛው ደግሞ there is beta hemolysis የምንለው ነው። በዚህ ጊዜ ደግሞ there is a complete lysis of red blood cells። ስለዚህ የምናየው ነገር ምንድነው? በብለድ አጋሩ ላይ there is a clear and also transparent zone around the bacterial colony። ስለዚህ ባክቴሪያው ያለበት ፓርት ላይ there is clear ሆኖ ነው የምናገኘው ወይም ደግሞ ትራንስፓረንት ዞን ነው። ምክንያቱም ለምንድን ነው ካለን there is a complete lysis of the hemoglobin in the RBC። ምክንያቱም እነዚህ ባክቴሪያዎች ወይም ደግሞ ቤታ ሄሞላይሲስ የምንላቸው they produce ቶክሲኖች ፕሮዲዩስ ያደርጋሉ። እነዛ ቶክሲኖች they completely destroy the red blood cell። ስለዚህ completely destroy ስለሚያደርጓቸው አፒራንሱ ምን ይሆናል ማለት ነው? ይሄ ትራንስፓረንት ኦር ክሊር ይሆናል ማለት ነው። ሶ የትኞቹ ባክቴሪያዎች እዚህ ውስጥ ይመደባሉ? አሁን የምናየው ይሄ ግሩፕ ቢ ቤታ ሄሞላይቲክ ስትሪፕቶኮከስ ያለው ወይም ደግሞ ግሩፕ ኤ ስትሪፕቶኮከስ ፓዮጀንስ is belonging to this group። ሌላ ደግሞ ስትሪፕቶኮከስ አጋላክቲካንስ ወይም ደግሞ ግሩፕ ቢ ስትሪፕቶኮከስ የምንላቸው በዚህ ውስጥ ይመደባሉ ማለት ነው። the last and the third one is ጋማ ሄሞላይሲስ የምንለው ነው። በዚህ ጊዜ there is no lysis ወይም ደግሞ ምንም አይነት የሬድ ብለድ ሴል ብሬክዳውን የለም by the bacteria። ስለዚህ ምንድነው የምናየው ካላችሁ there is no color change or clearing around the colony። ስለዚህ ባክቴሪያ ያለበት ቦታ ምንም አይነት የከለር ቼንጅ ኦር ክሊሪንግ አይኖርም ማለት ነው። ከለርም አይኖርም። ይሄ እንደ ቀድሞ ክሊር የሆነ ትራንስፓረንት የሆነ ዞን አናገኝም። ምክንያቱም the bacteria do not lyse the red blood cells። ስለዚህ ሬድ ብለድ ሴሎችን ላይዝ ስለማያደርጉ ማለት ነው። እነ ኢንትሮኮከስ ፌካሊስ እና ስትሪፕቶኮከስ ቦቪስ የምንላቸው they belong to this classification of bacteria or gamma hemolysis ይመደባሉ ማለት ነው። ስለዚህ አሁን ግልጽ ሆኖላችሁ ግሩፕ ኤ ለምን ተባለ? due to by the Lancefield grouping አረለ። ቤታ ሄሞላይቲክ የተባለው ደግሞ በብለድ አጋር ላይ ባለው ሪአክሽን ኮምፕሊትሊ የሬድ ብለድ ሴል ላይ ስለሚያደርግ ነው ቤታ ሄሞላይቲክ የተባለው። ስለዚህ ከባክቴሪያል ኮዞች ውስጥ the most common cause of acute tonsilopharyngitis especially after the 2 years of age is group A beta hemolytic streptococcus bacteria ነው ማለት ነው። when you come to the clinical presentations ስለዚህ clinical presentationአቸው ምን ይመስላል? ስለዚህ ይለያያል። ቀደም እንደነገርኳችሁ the most common causative agent ፓቶጂኖች ቫይራል and ባክቴሪያል ነው። ስለዚህ ቫይራል ሲሆን የራሱ የሆነ clinical presentation symptoms ይኖራቸዋል። ባክቴሪያል ሲሆን ደግሞ የራሱ ይኖራል። ሶ ቫይራል ላይ ስንመጣ ልክ እንደ other upper respiratory tract ኢንፌክሽኖች አይነት ምን ይኖራል ማለት ሲምፕተሞች ይኖራሉ። ለምሳሌ ረኒኖዝ ማለት በጣም የሚውከስ ፕሮዳክሽን ንፍጥ በጣም ይኖራቸዋል። ስለዚህ ረኒኖዝ፣ ስኒዚንግ ማስነጠስ ይኖራል። ኮንጀሽን ይሄ ለመተንፈስ መቸገር አይነት ምክንያቱም የሚውከስ ሴሉን አፌክት ስለሚያደርጉት there will be excessive የሆነ ሙከስ ወይም ደግሞ የንፍጥ ፎርሜሽን ይኖራል። ስለዚህ በጣም ረኒኖዝ ይኖራቸዋል። ስኒዚንግ፣ ኮራይዛ የምንለው እንትን ይኖራል ማለት ነው። ሞስት ኦፍ ዘ ታይም እነዚህ ልጆች ያንን ዲዚዝ አኳየር የሚያደርጉት ፋሚሊ
ሜምበር ውስጥ ካለ ሰው ነው አይደለ? ስለዚህ ፋሚሊ ሜምበር ውስጥ ያለ ሰው በአፐር ሪስፓራቶሪ ትራክት የተያዘ ካለ ጉንፋን ኦር የቶንሲላር ኢንፌክሽንም ሊሆን ይችላል ካለበት ሞስትሊ it is they may have a contact history with family members with upper respiratory tract infection ምክንያቱም እነሱ ወጥተው ምናምን አይጫወቱም አይደለ? ስለዚህ ሞስትሊ ከቤተሰብ ካለ ሰው ጋር ሂስትሪ ይኖራቸዋል ማለት ነው። ያው through the air dropletም ስለሚተላለፍ ማለት ነው። so it peaks in children between 4 and 7 years of age ላይ እነዚህ ከስፔሻሊ ከ4 እስከ 7 ዓመት ያሉ ኤጆች ላይ በጣም ምንድነው ፒክ ይደርሳል። ስፔሻሊ ከ4 እስከ 7 ከ4 እስከ 10 ያለው ኤጅ ላይ ይሄኛው ሞስትሊ የሆነበት ምክንያት አንደኛ በዚህ ጊዜ ልጆች በጣም የሚጫወቱበት ሰዓት ነው፣ ትምህርት ቤት ይገባሉ። ስለዚህ ክራውድ የሆኑ ቦታዎች ላይ እንደዚህ ቫይራል የሆኑ ኢንፌክሽኖች or upper respiratory tracts በጣም የመተላለፍ እድል ይኖራቸዋል። ስለዚህ the peak ages 4 to 10 or 4 to 7 years of age። ስለዚህ ልጆቹ በምን ፕሬዘንት ላይ ያደርጉ ይችላሉ? አንደኛ they may have headache as an infection ነው። so headache ሊኖራቸው ይችላል፣ abdominal pain, vomiting ሊኖራቸው ይችላል፣ high grade fever ይኖራቸዋል። so one of the differential diagnosis for high grade fever ወይም ደግሞ ከፍ ያለ ሙቀት is የምትጠሩት አንደኛው ATP ነው ወይም ደግሞ acute tonsilopharyngitis very sore throat ወይም ደግሞ የትሮታቸው ሶር ይሆንባቸዋል። they may have dysphagia, odynophagia and trismus ይኖራቸዋል። እነዚህ የምንላቸው ስፔሻሊ ቶንሲል ያመመው ሰው ልጆቹን ካያቸዋቸው ለመዋጥ መቸገር፣ ለመጠጣት መቸገር ይኖራል። ምክንያቱም የቶንሲላቸው በጣም ኢንፍሌምድ ስለሚሆን ስፔሻሊ the palatine tonsil and it is found between አይደለ on either side of the neck ነው የሚገኘው። ስለዚህ ምግብም ውሃም በሚያልፍበት ጊዜ ኮንታክት ስለሚኖረው ያማቸዋል። ስለዚህ dysphagia, odynophagia and also there is trismus sometimes ሊኖራቸው ይችላል። ይሄ trismus ማለት it is the inability to open their mouth completely። ስለዚህ ምንድነው አፋቸውን በደንብ መክፈት ይከብዳቸዋል። ስፔሻሊ ይሄ ሲምፕተም ሞስትሊ የምናገኘው ቲታነስ ላይ አይደለ? ስለዚህ ቲታነስ there is complete muscle spasm ወይም ደግሞ muscle contraction ያለው። ስለዚህ one of the muscles is the trismus muscle። ስለዚህ ያ muscle contract spasm ስለሚያደርግ አፋቸው መክፈት ይከብዳቸዋል ወይም ደግሞ ሎክ ጆ እንለዋለን። so due to that trismus ሊኖራቸው ይችላል በፔኑ ምክንያት ማለት ነው። they may also otalgia ይኖራቸዋል። ይሄኛው actually otalgia ወይም ደግሞ የጆሮ ህመም ይኖራቸዋል። ይሄኛው it is referred pain በዲዚዙ ምክንያት የመጣ ሳይሆን በኢነርቬሽን ምክንያት የመጣ ህመም ነው። we call it referred pain እንለዋለን። so there is cranial nerve አለ አይደለ? so there are 12 pair of nerves, cranial nerves which originate from our brain አይደለ? ከስፓይናል ኮርድ ሳይሆን ከብሬናችን ኦሪጂኔት የሚያደርጉ 12 pair of cranial nerves አሉ። ከነዛ ውስጥ there is glossopharyngeal nerve የምንለው ወይም ደግሞ cranial nerve 9 የምንለው አለ አይደለ? so ያኛው nerve ሞስትሊ ኢነርቬት የሚያደርገው our throatችንን or the pharynxችንን ቶንሲሎችንና some part of the middle earን ኢነርቬት ያደርግልናል። ስለዚህ ያ ነርቭ ምን ያደርጋል? ሜሴጅ ይወስዳል አይደለ? ስለዚህ ሜሴጅ በሚወስድበት ጊዜ ሶስቱም ቦታ ነው ኢነርቬት የሚያደርጋቸው ብያለሁ። ስለዚህ ከየት ይወስዳል? ከሚድል ኢራችንም ይወስዳል፣ ከትሮታችንም ከቶንሲሎችንም ይወስዳል። ሶ ከቶንሲል ላይ በሽታ አለ ማለት ይወስዳል። ምን ላይ? ቶንሲል ላይ የሆነ ኢንፌክሽን አለ በሽታ አለ ብሎ ማለት ነው። ወዴት ይሄዳል? ወደ ብሬን። ከዛ ብሬን ላይ ደግሞ ሪአክሽን ይሰጣል አይደል? ሶ ፔን ፊል እንዲያደርጉ ሪስፖንስ ይሰጣል። ስለዚህ ያ ሪስፖንስ ወደ ሶስቱም ጋር ነው የሚሄደው። ወደ ኢራችንም ይሄዳል፣ ወደ ትሮታችንም ይሄዳል፣ ወደ ቶንሲልም ይሄዳል። ስለዚህ በዛ ምክንያት በሴም ኢነርቬሽን በመኖሩ ምክንያት ፔሸንቶቹ ቶንሲላር ኢንፌክሽን ያለባቸው ጆሮአቸውንም ሊያማቸው ይችላል። it is not an actual pain ግን referred pain due to same nerve innervation በመኖሩ ምክንያት የሚመጣ ፔን ነው ማለት ነው። ሶ ሌላው ደግሞ አፋቸውን ከፍተን ምናምን በመናይበት ጊዜ ወይም ደግሞ ፊዚካሊ አሰስ በምናደርግባቸው ጊዜ የምናገኛቸው ሳይኖች አሉ። የመጀመሪያው there will be diffuse redness and exudate ልናገኝ እንችላለን አይደለ? ሶ አፋቸውን በሚከፍቱበት ጊዜ ቶንሲላቸው በጣም ስዌል ያደርጋል፣
ሬድ ይሆናል፣ በጣም ቀይ ይሆናል። ኤንድ ኦልሶ ኤክሱዴቶች ነጭ የሆኑ መግል የያዙ ኤክሱዴቶች ሊኖሩ ይችላሉ። ስለዚህ እዚህ ኢሜጅ ላይ እንደምታዩት there may have a diffuse redness and also exudates ይኖራሉ። they may have a petechia over the palate ላይ ይሄ ከማውዛችን the upper part አለ አይደለ? ሶ ፓሌታችን ላይ petechia ሊኖር ይችላል። ቴንደር ሰርቫይካል ሊምፋዲኖፓቲ፣ ስለዚህ ሰርቫይካል ሊምፋዲኖፓቲ ይኖራቸዋል። ስለዚህ አንገታቸው አካባቢ በምትነኳቸው ጊዜ ያሟቸዋል። ስለዚህ they may have a tender lymph cervical lymphadenopathy ይኖራቸዋል። they may have strawberry tongue ይኖራቸዋል። ሶ ምላሳቸው due to the infection ምላሳቸው ምን ይሆናል ማለት ነው? በጣም ሬድ ይሆናል፣ swollen ይሆናል። and also የሆኑ ኢሊቬሽኖች ሊኖሩ ይችላሉ። ልክ እንደ ስትሮበሪ አይነት ይሆናል። ስለዚህ that why it is called the strawberry tongue ያልነውም ለዛ ነው። there is also scarlatiform rash ይኖራል ወይም ደግሞ scarlet fever ሊኖር ይችላል። ይሄኛው most of the time ቀደም እንደነገርኳችሁ ይሄ ቤታ ሄሞላይቲክ ባክቴሪያዎች they produce toxins አይደለ? ስለዚህ ቶክሲን ፕሮዲዩስ በሚያደርጉበት ጊዜ እና በብለድ ስትሪሞች በሚሄድበት ጊዜ ቦዲያችን ለዛ ቶክሲኖች ኢሚዩን ሪስፖንስ ትሪገር ያደርጋል። ያ ቶክሲኑ ኢሚዩን ሪስፖንስ ትሪገር ስለሚያደርግ ሰውነታችን ላይ ራሽ ስካርሌቲፎርም ራሽ ሊኖር ይችላል ወይም ደግሞ ስካርሌት ፊቨር ሊኖር ይችላል as a complication of the tonsillar infection ማለት ነው። and ቅድም እንደነገርኳችሁ the peak የሚደርሰው ኤጁ ከ4 እስከ 10 ወይም ደግሞ ከ4 እስከ 7 ነው ብያለሁ። ግን most strongly suggestive of age 5 to 15 years especially እድሜያቸው ከ5 ዓመት እስከ 15 ዓመት ከሆነ this is mostly suggestive of ATP ነው especially the bacterial ማለት ነው። ለምንድን ነው ግን ጥያቄ ሊያስነሳ ይችላል። ይሄኛው it is not common in adults it is more common in children አይደል? ለምንድን ነው ካልን እነዚህ ቶንሲሎች ቀደም እንደነገርኳችሁ they are parts of the immune cells ናቸው አይደል? እና especially early children ላይ ወይም ደግሞ early childhood ላይ እነዚህኞቹ በጣም አክቲቭ ናቸው። they are active immune cells ናቸው። ግን ልክ ኤጅ እያደገ በሚመጣበት ጊዜ ምን ይሆናሉ ማለት ነው? ኢንሳይዝ ሽሪንክ እያደረጉ እያነሱ ይመጣሉ። ስለዚህ ትልቅ እየሆነ በመጣን ቁጥር ለኢንፌክሽን የመጋለጥ እድላቸው በዛው ልክ እያነሰ ይመጣል። ግን early childhood ላይ they are ሳይዛቸውም ተለቅ ያለ ነው፣ አክቲቪቲያቸውም አክቲቭ ስለሆኑ they are mostly affected ይሆናሉ። that way it is more common in children እና the mostly strong suggestive የምንለው እድሜያቸው ከ5 ዓመት እስከ 15 ዓመት የሆኑ ልጆች ላይ ነው ማለት ነው። ስለዚህ ሳይን ሲምፕተሙን አየን። ስለዚህ most suggestive of ATP ነው ወይም acute tonsilopharyngitis። ስለዚህ ምንድነው የምንለካው ወይም ደግሞ ኢንቨስቲጌሽን ላብራቶሪ ምንድነው የምንለካው ስንል የመጀመሪያው there is throat swab culture. this one is a gold standard ነው። ከትሮት ላይ ሳምፕል ይወሰዳል። so there is a throat swab ይደረግና ከዛ ካልቸር ሚዲየም ላይ እንዲያድጉ ይደረጋል። ዘን እዛ ላይ ካደጉ በኋላ ኢዚሊ መለየት እንችላለን ማለት ነው። ስለዚህ this one is throat swab culture። ስለዚህ ሳምፕል ተወስዶ ካልቸር ተደርጎ አይደንቲፋይ የሚደረግበት ፕሮሰስ ነው ማለት ነው። so this one is a gold standard። ሁለተኛው there is CBC አለ። so CBC normally infection ስለሆነ የWBC amount will be elevated አይደለ? ስለዚህ CBC እንልካለን። so the white blood cell በጣም elevate ሊያደርግ ይችላል ማለት ነው። there is also ASO ምንለው አለ ወይም ደግሞ anti streptolysin O ምንለው አለ። ይሄኛው actually ቀደም እንደነገርኳችሁ እነዚህ ቤታ ሄሞላይቲክ ምንላቸው they produce toxin አይደለ? so ለዛ ቶክሲን ደግሞ ቦዲያችን የሚፈጥረው አንታይቦዲ አለ። ስለዚህ ያ አንታይቦዲ ነው አንታይ ስትሪፕቶላይሲን ኦ ምንለው ማለት ነው። ይሄኛው actually ከአንድ ሰው ከዲዚዙ ከተያዘ በኋላ ለአመት ምናምን ሊቆይ ይችላል። so ያንን አንታይቦዲ ዲቴክት በማድረግ አይደንቲፋይ መደረግ ይችላል። and also further ደግሞ there is rapid antigen test especially throat swab culture ኔጌቲቭ ከሆነ rapid antigen test ልንሰራ እንችላለን። so these are some of the investigation that we send during ATP ወይም ደግሞ acute tonsilopharyngitis ላይ የምንልካቸው some investigation or lab investigations ናቸው ማለት ነው። ጌታ አድርገን እርግጠኛ ከሆነን በኋላ ቀጣይ የምንሄደው ወደ ትሪትመንት ነው አይደለ? ሶ ትሪትመንታችን ምን ይመስላል? ሶ አሁንም
ቅድም እንደነገርኳችሁ ቫይራል ሲሆን አለ፣ ባክቴሪያል ሲሆን አለ። ሶ አክቹሊ ቫይራል ሲሆን ብዙ ጊዜ በእኛ ሀገር ላይ እንደ ትሬንድ ጉንፋንም ሲሆን ምናምን አንቲባዮቲክስ ይሰጣል። ግን ፊቲዝ ቫይራል ከሆነ አንቲባዮቲክስ ብንሰጥ ያን ያህል ጥቅም አይኖረውም። ስለዚህ ሞር ኦፍ ሰፖርቲቭ ትሪትመንት ነው የምናደርገው ፊቲዝ ቫይራል ከሆነ ማለት ነው አይደለ? ስለዚህ ቤድ ሬስት እንዲያደርጉ ማድረግ፣ ሶፍት ዳይቶችን፣ ፍሉድ እንዲጠቀሙ ማድረግ። ዲ አዘር ቲንግ ደግሞ ጋርግል ዊዝ ዋርም ሳላይን ሶሉሽን። ስለዚህ ይሄ ለብ ባለ ውሃ ጨው ደባልቆ ለብ ባለ ውሃ ላይ ጨው ደባልቆ ጋርግል ወይም ደግሞ ይሄ መግሞጥመጥ አይነት ነገር ማድረግ። ስለዚህ it is also important as ወይም ደግሞ it is including supportive treatment. so ሌላው analgesic and also antipyretic። ቅድም እንደነገርኳችሁ ሲምፕተሞች ላይ ሄዲክ፣ አብዶሚናል ፔን ሊኖራቸው ይችላል አይደለ? ስለዚህ አንታይ ፔን ፕላስ ሃይ ግሬድ ፊቨር ስለሚኖራቸው አንቲፓይሬቲክ ወይም ደግሞ ያን ፊቨሩን የሚቀንስ ድራግ እንሰጣለን ላይክ ፓራሲታሞል አይደለ? ስለዚህ እነዚህ ዋን አር ሰፖርቲቭ ትሪትመንቶች ናቸው ማለት ነው። ወይም ካም ቱ ዘ ዴፊኒቲቭ ትሪትመንት አክቹሊ ዴፊኒቲቭ ትሪትመንት ላይ ስንመጣ ባክቴሪያል ከሆነ አንቲባዮቲክስ ነው አይደለ? ሶ ያን አንቲባዮቲክስ ሞስትሊ ደግሞ መስጠት ያለብን ስፔሻሊ አፕሮፕሪየት የሆነ ስዋብ ፎር ካልቸር ኤንድ ሴንሲቲቪቲ ከተሰራ በኋላ ነው። ቅድም እንደነገርኳችሁ the gold standard investigation in ATP is throat swab culture ነው አይደለ? ስለዚህ ካልቸር ይሰራል ፕላስ ደግሞ sometimes ሴንሲቲቪቲ ይሰራል። ስለዚህ አይደንቲፋይ ይደረጋል ምን አይነት ባክቴሪያ ነው፣ ስለዚህ ምን አይነት አንቲባዮቲክስ ቢሰጠው ሞር ኢፌክቲቭ ይሆናል የሚለው ማለት ነው። ስለዚህ ከዛ በኋላ ነው አንቲባዮቲክስ ላይ የምንገባው። so the first line drug for ATP is penicillin ነው ኦር አሞክሳሲሊን። ሰምታይምስ ደግሞ ፔሸንቶቹ ለፔንሲሊን አለርጂክ ሊሆኑ ይችላሉ አይደለ? ስለዚህ በዛ ሰዓት ደግሞ ኤሪትሮማይሲን፣ አዚትሮማይሲን ቾይስ ኦፍ ድራግ ሊሆኑ ይችላሉ ማለት ነው። ሶ የምንሰጠው እንዴት ነው? አንደኛ ፓሬንትራል ከሆነ we give a single dose of benzathine penicillin 1.2 mU ኢንትራመስኩላር። ስለዚህ በኢንትራመስኩላር ወይም ደግሞ በጡንቻቸው በኩል ቤንዛንታይል ፔንሲሊን ሲንግል ዶዝ እንሰጣለን። ወይም ደግሞ ቅድም እንደነገርኳችሁ ፔንሲሊን አይደለ? ሶ አሞክሳሲሊን 500 ሚሊ ግራም ፒኦ ኪዋይዲ for 10 days። ስለዚህ 500 ኪሎ ግራም በአፋቸው የሚዋጥ ፒል ኪዋይዲ በቀን 4 የሚወስዱት ለ10 ቀን እንሰጣቸዋለን። ሰም ፔሸንት ደግሞ አሁን እንደነገርኳችሁ they may have ፔንሲሊን አለርጂክ ሊሆን ይችላሉ። ስለዚህ ራዘር ዛን ከፔንሲሊኑ ኢንስቴድ ኦፍ ዘ ፔንሲሊን ዊ ጊቭ ኤሪትሮማይሲን 500 ሚሊ ግራም ፒኦ ኪዋይዲ for 10 days እንሰጣለን ማለት ነው። ኤሪትሮማይሲን 500 ሚሊ ግራም ፒኦ በቀን 4 ለ10 ቀን እንሰጣቸዋለን። ይህም ከሌለ ደግሞ አዚትሮማይሲን 500 ሚሊ ግራም ፒኦ ዴይሊ for 3 days እንሰጣለን ማለት ነው። ሶ the last ቶፒካችን የሚሆነው what is the complications። ስለዚህ አንድ ሰው early treat ካልተደረገ ወይም ደግሞ appropriately treat ካልተደረገ ሜን ኮምፕሊኬሽኖች ወይም ደግሞ ከዛ በኋላ ምን ሊመጣ ይችላል ስንመጣ በሁለት መክፈል እንችላለን። ይሄን ኮምፕሊኬሽኑን የመጀመሪያው ሱፕሬቲቭ and non ሱፕሬቲቭ ብለን መክፈል እንችላለን። ሶ ሱፕሬቲቭ ስንል ምንድነው? non ሱፕሬቲቭ ስንል ምንድነው? ሶ ሱፕሬቲቭ የምንለው there is pus production ወይም ደግሞ ይሄ የመግል ፕሮዳክሽን አለ ፕላስ ደግሞ there is a direct የሆነ ኢንፌክሽን አለ። ስለዚህ እዛው አካባቢ ያሉትን ስትራክቸሮች ሊሆን ይችላል ወይም ደግሞ ያ ባክቴሪያው እዛ አጀሰንት የሆኑ ስትራክቸሮችን ኢንፌክት ወይም ደግሞ ዳይሬክት የሆነ ኮንታክት ኖሮ ዳይሬክት ኢንፌክሽን የሚኖር ከሆነ ዛት ኢዝ ሱፕሬቲቭ። ናን ሱፕሬቲቭ የምንለው ግን there is no ዳይሬክት የሆነ ኢንፌክሽን የለም። ከዛ ተነስቶ ዳይሬክትሊ ባክቴሪያው ኢንፌክት ማድረጉ ሳይሆን በሌሎች ኬዞች የሚመጡ ኮምፕሊኬሽኖች ነው ነን ሱፕሬቲቭ የምንላቸው ማለት ነው። ሶ ሱፕሬቲቭ ላይ ስንመጣ የመጀመሪያው there is otitis media ወይም ደግሞ የሚድል ኢር ኢንፌክሽን አለ። ሶ ይሄኛው ሞስትሊ እነዚህ አፐር ሪስፓራቶሪ ትራክቶች የተያዙ ናቸው። ቅድም ነግሬያቸዋለሁ። ኖዛችን ላይ ከኖዝና ሚድል ኢርን የሚያገናኝ ዩስታቺያን ቲዩብ የምንለው አለ። ሳይነሶች እነዚህ ስካላችን ላይ ያሉ ሳይነሶች ቀዳዶች እነሱም ድሬን የሚያደርጉት ወደ ኖዝ ነው። ስለዚህ ቀዳዳ አለ። ማስቶይድ የምንለው ስፔሻሊ ሚድል ኢርና ማስቶይድ ካቪቲ ይገናኛሉ። ስለዚህ ይሄ ክፍት ስለሆኑ
አንዱ ጋር ኢንፌክሽን ካለ ወደ ሌሎቹ የመዛባት እድሉ ሃየር ነው። ስለዚህ ያ ቶንሲላር ኢንፌክሽን ወዴት ሊሄድ ይችላል ማለት ነው? ወደ ሚድል ኢር ሊገባ ይችላል። ስለዚህ ሚድል ኢር ላይ ገብቶ ደግሞ ኢት ካን ኮዝ የሚድል ኢር ኢንፌክሽን ወይም ደግሞ ኦታይተስ ሚዲያ ሊፈጥር ይችላል። ሶ አሁን እንደነገርኳችሁ ወደ ሳይነስ ትራክቶች ሊገባ ይችላል። ስለዚህ ወደ ሳይነስ ትራክቶች ገብቶ ሳይነሶቹን ሳይነሶቹ ላይ ገብቶ ኢንፌክሽን ይፈጥራል። ስለዚህ ሳይነሳይተስ ኦከር ሊያደርግ ይችላል። ስፔሻሊ ሚድል ኢር ኢንፌክሽን ካመጣ በኋላ ደግሞ ወደ ማስቶይድ ካቪቲ ላይ ገብቶ ማስቶዳይተስ ወይም ደግሞ የማስቶይድ ካቪቲ ኢንፌክሽን ያመጣል። ሌላው ይሄ ባክቴሪያ if it has an access to enter into the blood stream ወይም ደግሞ ወደ ብለድ ከገባ ደግሞ ወደ ተለያዩ ቦዲ ፓርቶች ይሄዳል። ሞስትሊ ወደ ጆይንቶች ወደ ቦን ምናምን ይሄዳል አይደለ? ስለዚህ it can cause septic arthritis። ስለዚህ ወደ ጆይንቶች ላይ ምናምን ሄዶ septic arthritis፣ ቦን ላይ ሄዶ it can cause osteomyelitis የቦን ኢንፌክሽን osteomyelitis ሊያመጣ ይችላል ማለት ነው። ሶ there is retropharyngeal and also peritonsillar abscess። እነዚህ retropharyngeal እና peritonsillar abscess ምንላቸው ከመጀመሪያው እንምጣና there is retropharyngeal abscess። ሶ ሎኬሽኑን ስናይ it is found deep in the retropharyngeal space። ይሄ retropharyngeal space የሚገኘው behind the pharynx ወይም ደግሞ ይሄ ከጉሮሯችን እና behind the pharynx ወይም ደግሞ ከጉሮሯችን ኋላ and in front of the cervical spine። ስለዚህ ይሄ cervical spine-አችን እና ትሮታችን መካከል የሚገኝ ነው ይሄ retropharyngeal space። ስለዚህ ያ ኢንፌክሽን ወደዛ ገብቶ it can cause retropharyngeal abscess። እዛ ገብቶ ኢንፌክሽን ፈጥሮ የመግል ወይም ደግሞ የአብሰስ ፎርም ሊያደርግ ይችላል። ያኛው ምን እንለዋለን? retropharyngeal abscess። ይሄኛው ሞስትሊ it is common in children under 5 years ወይም ደግሞ እድሜያቸው ከ5 ዓመት በታች የሆኑ ህጻናት ላይ በጣም ሃየር ነው። ይሄኛው የሆነበት ምክንያት it is due to the presence of this retropharyngeal lymph nodes which regress with age። so especially ከ5 ዓመት በታች የሆኑ ህጻናት ላይ retropharyngeal lymph nodes አሉ። ስለዚህ እነሱ አፌክትድ ይደረጋሉ። ግን በእድሜ እየሄደ ሲሆን ሪግሬስ ስለሚያደርጉ ከዛ በኋላ ያን ያህል ኮመን አይደለም ይሄ retropharyngeal abscess የምንለው ማለት ነው። ሶ ደግሞ there is peritonsillar abscess የምንለው ነው። ሶ ይሄኛው ደግሞ it is found between the tonsil and also the pharyngeal muscle። ስለዚህ በቶንሲል እና በፋረንጃል መስል ላይ የሚገኝ ነው። ኮመን ኢንጁንስ እና most of the time በአዶለሰንስ እና በአደልት ላይ ነው። ስፔሻሊ ከ15 ዓመት እስከ 30 ዓመት ያሉ ልጆች ላይ የምናገኘው በሽታ ነው ማለት ነው። ሶ most of the time እነዚህ የሚለያዩት አንደኛ በስፔሳቸው ያኛው retropharyngeal ስፔስ ላይ ነው። ይሄኛው peritonsillar የምንለው ደግሞ በቶንሲልና በፋረንጃል መስል መካከል የሚገኝ ነው። retropharyngeal most of the time ከ5 ዓመት በታች ያሉ ህጻናት ላይ ነው። peritonsillar የምንለው ደግሞ adolescents and adult ከ15 እስከ 30 ዓመት ያሉ ላይ ነው። ግን ሁለቱም በጣም ሲሪየስ የሆኑ ኬዞች ናቸው። ምክንያቱም they can cause ያ አብሰሱ it can block the ሪስፓራቶሪ ትራክቶችን ብሎክ አድርጎ ምን ሊያመጣ ይችላል? የብሪዚንግ ዲፊካልቲ and it can be serious ሊሆን ይችላል ማለት ነው። when we come to the non-suppurative የምንለው ቅድም እንደነገርኳችሁ it is not by a direct bacterial infection አይደለም፣ ግን በተዘዋዋሪ መንገድ የሚመጡ ኮምፕሊኬሽኖች ናቸው። so there is most common የምንላቸው acute glomerulonephritis and acute rheumatic ፊቨር ምንላቸው በሽቶች ናቸው ማለት ነው። ሶ እነዚህ የሚመጡት በዳይሬክትሊ ሳይሆን በተዘዋዋሪ ነው። ስለዚህ ላይ መያዝ ያለባችሁ ይሄ ግሩፕ ኤ ቤታ ሄሞላይቲክ ስትሪፕቶኮከስ የሚባለው ብዙ ፓርቶችን ሊያጠቃ ይችላል። ቶንሲሎችን ሊያጠቃ ይችላል። ስኪንም ወይም ደግሞ ስኪናችንንም there is impetigo የምንለው አለ አይደለ? ስኪን ኢንፌክሽን ያኛውንም ሊያመጣ ይችላል። ሶ ይሄ acute glomerulonephritis የምንለው ከሁለቱም ሊመጣ ይችላል። ከስኪን ኢንፌክሽን አሴ ኮምፕሊኬሽን ሊመጣ ይችላል። ከቶንሲላር ኢንፌክሽን አሴ ኮምፕሊኬሽን ሊመጣ ይችላል። ግን acute rheumatic fever የሚመጣው only from a tonsillar infection ነው። ስለዚህ የግሩፕ ኤ ቤታ ሄሞላይቲክ ስትሪፕቶኮከስ ቶንሲላር ኢንፌክሽን ብቻ ነው ወደ ሩማቲክ ፊቨር መቀየር የሚችለው። ግን ያ ወደ acute glomerulonephritis ላይ ስንመጣ ከስኪንም አሴ ኮምፕሊኬሽን ሊኖር ይችላል ማለት ነው። ሶ አንድ ባንድ እናያቸው።
ሶ ይሄ አኪዩት ግሎሜሩሎኔፍራይተስ ከሁለቱም ይመጣል ብያለሁ። ስፔሻሊ ከትሮት ኢንፌክሽን ከ10 ቀን በኋላ ኢፍ ኖት ትሪትድ ወይም ደግሞ አፕሮፕሪየትሊ ትሪትድ ካልተደረገ ከ10 ቀን በኋላ ወይም ደግሞ ከስኪን ኢንፌክሽን ወር ኢምፒቲጎ የምንለው ከ2 ዊክ በኋላ አሴ ኮምፕሊኬሽን ሆኖ አኪዩት ግሎሜሩሎኔፍራይተስ ሊመጣ ይችላል። ስለዚህ ዳይሬክት ካልሆነ እንዴት ሊሆን ይችላል ካላችሁ ሶ ዴር ኢዝ አንቲጅን አለው አይደል ባክቴሪያው። ስለዚህ ለዛ አንቲጅን ደግሞ ቦዲያችን ምን ያዘጋጃል? አንታይቦዲ። ስለዚህ ሁለቱ አንድ ላይ ሄዶ ፋይት ለማድረግ ከሱ ጋር ቦንድ ሲፈጠር ዴር ኢዝ ኢሚዩን ኮምፕሌክስ ፎርም ያደርጋሉ አይደለ? ሶ እነዛኞቹ ደግሞ ሄደው ካፒለሪ ኦፍ ኪድኒ ላይ ወይም ግሎሜሩለስ ላይ ሄደው አኩሙሌት ያደርጋሉ። ስለዚህ አኩሙሌት በማድረጋቸው ምክንያት ኢት ዊል ኢንተራፕት ዊዝ ዘ ፊልትሬሽን አክቲቪቲ ኦፍ ግሎሜሩለስ ወይም ደግሞ ከኪድኒ ጋር ከኪድኒ ፈንክሽን ጋር ኢንተርፈር ያደርጋሉ። ስለዚህ ዲዩ ቱ ዛት ዴይ ኮዝ የግሎሜሩላር ኢንፌክሽን ግሎሜሩሎኔፍራይተስ ኮዝ ያደርጋሉ እዛ ላይ ሄደው ማለት ነው። ዲዩ ቱ the immune complex deposition in the glomerulus ማለት ነው። ስለዚህ most of the time ፔሸንቶቹ በምን ሊመጡ ይችላሉ? ሄማቹሪያ ይኖራቸዋል። ምክንያቱም አርቢሲዎች ኖርማሊ አናገኝም አይደል ዩሪን ላይ። ስለዚህ ብናገኝም በጣም ጥቂት ነው። ስለዚህ ሽንታቸው ላይ በጣም የአርቢሲ አማውንት ይኖራል። ሄማቹሪያ ወይም ደግሞ there will be blood in the urine ይኖራቸዋል። ኢዴማተስ ይሆናሉ። ምክንያቱም ከፈንክሽኑ ጋር አይደለ ኢንተርፈር ያደረገው። ሰውነታቸው የማበጥ ስሜት፣ ብለድ ፕሬሸር፣ ሃይ ብለድ ፕሬሸር ሊኖራቸው ይችላል። በነዚህ ፕላስ ደግሞ ፕሮቲን ይኖራቸው ይችላል። ስለዚህ ኤክሰስ የሆነ ፕሮቲንም ከቦዲያቸው ወደ ሽንታቸው ሊገባ ይችላል። ስለዚህ ፔሸንቶቹ ከቶንሲላር ወይም ደግሞ ከስኪን ኢንፌክሽን በኋላ ይሄኛውን ዴቨሎፕ አድርገው ሊመጡ ይችላሉ ማለት ነው። when you come to the rheumatic fever ላይ በምንመጣበት ጊዜ ደግሞ የዚህኛው ደግሞ ከአኪዩት ግሎሜሩሎኔፍራይተስ ይለያያል። በምንድን ነው የሚለያየው ካላችሁ ይሄኛው ሞስት ኦፍ ዘ ታይም የባክቴሪያል አንቲጅኑ ወይም ደግሞ ይሄ ባክቴሪያ ሴል ወል ያለው አንቲጅን ቦዲያችን ውስጥ ካሉ ሰም ፓርትስ የመመሳሰል ነገር አለው። ስፔሻሊ አወር ብሬን ከስኪናችን ጋር፣ ከካርዲያክ ከልባችን ጋር፣ ከጆይንታችን ጋር ከነዚህ ጋር ኤንድ ኦልሶ ስኪን ብያለሁ አይደለ? ከነዚህ ጋር የመመሳሰል ነገር አለው። ስለዚህ ቦዲያችን ልክ ያ ኢንፌክሽን በሚፈጠርበት ጊዜ ባክቴሪያውን ለመግደል አንታይቦዲ ፕሮዲዩስ ያደርጋል። ያ አንታይቦዲ ደግሞ ኢቨን ባክቴሪያውን ክሊር ካደረገን በኋላ ያ አንታይቦዲ ምን ያደርጋል? ይመሳሰላል ብያቸዋለሁ አይደል? ብሬን ላይ ካለው ካርዲያክ ላይ ካለው። ስለዚህ ባክቴሪያውን ያገኘ እየመሰለው ማንን ይመታል ማለት ነው? ካርዲያክ፣ ብሬንን፣ ስኪንን፣ ጆይንቶቻችንን አፌክት ሊያደርግ ይችላል ማለት ነው። ስለዚህ በዚህ ምክንያት የሚመጡ ሲምፕተሞች አሉ። የመጀመሪያው ሄዶ ጆይንታችንን አፌክት ሲያደርግ ያ አንታይቦዲ ማይግራቶሪ ጆይንት ፔን ይኖራቸዋል። ስፔሻሊ ይሄ ትላልቅ ጆይንቶች ኒ ሂፕ የምንላቸው እነሱ ሞስት ላይ ማይግራቶሪ ነው። ግን መጀመሪያ ሾልደር ጆይንታቸውን ሊያማቸው ይችላል። ከዛ እሱ ትቷቸው ወደ ሂፕ ሊሄድ ይችላል። ሂፓቸው ትቷቸው ወደ ኒ ሊሄድ ይችላል አይደለ? ማይግራቶሪ የሆነ ጆይንት ፔን ይኖራቸዋል። ሀርት ላይ ሄዶ ደግሞ ካንኮዝ ኢንፌክሽን ካርዳይተስ ሊያመጣ ይችላል። ብሬን ላይ ሄድና ደግሞ ሲድናም ስኮሪያ ወይም ደግሞ ኢንቮለንተሪ የሆነ የመስል ሙቭመንት ሊያመጣ ይችላል። ሲድናም ስኮሪያ እንለዋለን። ስኪናችን ላይ ሄዶ ደግሞ ኤሪቴማ ማርጂናተም፣ ሰብኩታኔስ ኑድል የምንላቸውን ኮዝ ያደርጋል ማለት ነው። ሞስትሊ ይሄኛው ሩማቲክ ፊቨር የምንለው ከ2 እስከ 4 ዊክ አፍተር ፋረንጃይተስ ኦንሊ ፍሮም ፋረንጃይተስ ወይም ደግሞ የቶንሲላር ኦር ፋረንጃል ኢንፌክሽን ኦፍ ጋስ ማለት ነው። ወይም ደግሞ ግሩፕ ቤታ ሄሞላይቲስ ስትሪፕቶኮካል ባክቴሪያ የሚመጣ ነው ይሄ ሩማቲክ ፊቨር የምንለው ማለት ነው። አክቹሊ ስለነዚህ ሁለቱ ቶፒኮች በሌላ በደንብ አብራርቻ አስቀምጥላችኋለሁ። በአኪዩት ግሎሜሩሎኔፍራይተስ እና አኪዩት ሩማቲክ ፊቨር በሌላ ኮርስ ለብቻቸው ሰራላችኋለሁ። ዛሬ አይ ቲንክ በደንብ አኪዩት ቶንሲሎፋረንጃይቲስን በደንብ ቀለል ባለ መልኩ አይተናል። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።